እንደ ዘፋኝ ጥላሁን ጉሮሮ ክፍት ነው ችግር የለበትም የተሰጠውን ነገር በሙሉ በትክክል መግለጽ ይችላል ኢንተርፕሬት ማድረግ ይችላል ቅድም እንዳልኩት ዜማዎቹን እንደ ጥላሁን አድርጎ እንጂ እንደ ዜማ ደራሲው አድርጎ አይደለም የሚዘፍነው መድረክን መቆጣጠር ይችላል ጥላሁን ከሚዘፍናቸው ሲዘፍን ረጅም ጊዜ ድምጹን ይዞ ይቆያል አይደለም ብዙዎቻችን እንሰማዋለን ምንድነው በዚህ አነጋገር ጥላሁን ድምጹን እንደ መሳሪያ መጠቀም ይችላል